የአርቲፊሻል ኢንተለጀንስ ቴክኖሎጂ በሁለት ዋና ክፍሎች ይከፈላል፣ ዩኒና መልቲሞዳል በመባል። የሞዴሎቹን ልዩነት ለመለየት ዋነኛ መመዘኛው ዳታን የማቀነባበር አቅማቸው ነው። በዩኒ ሞዳል አሰራር መሰረት ጥያቄም ሆነ መልስ በአንድ ዘዴ ብቻ የሚቀርብ በመሆኑ ነው። ለምሳሌ የሰዎችን ፊት ለመለየት የተሰራ የኤአይ ሞዴል የድምጽ ግብአት ቢሰጠው ምንም ምላሽ መስጠት አይችልም። ይህ ውስንነት በአሁኑ ወቅት የዩኒ ሞዳል ሞዴሎችን ተፈላጊነት ቀንሶታል። በምትኩ ለማንኛውም አይነት ግብአት ምላሽ መስጠት የሚችሉ መልቲ ሞዳል ሞዴሎች በስፋት ወደ ስራ እየገቡ ይገኛሉ። የዘመናችንን የቴክኖሎጂ አሻራ ስንመለከት ከአውሮፓውያኑ ሚሊኒየም መባቻ ጀምሮ አገልግሎት መስጠት የጀመረው ማህበራዊ ሚዲያ መገናኛ ዘዴ ዛሬ ላይ ከ5 ቢሊዮን በላይ ተጠቃሚዎች ማፍራቱን የዳታ ሪፖርታል ድረገጽ መረጃ ያሳያል። ይህም ከአጠቃላይ የዓለም ሕዝብ 65 በመቶ የሚሆነውን ቁጥር የሚሸፍን ነው። ያልተገደበና ፈጣን የመረጃ ፍሰት የሚደረግበት ማህበራዊ ሚዲያ ቁጥጥር ካልተደረገበት የሚሰራጩ ሐሰተኛ መረጃዎች ችግሮችን ይፈጥራሉ። በምስል፣ በጽሁፍ፣ በቪዲዮና በግራፊክስ ታግዘው የሚሰሩ እነዚህ አሳሳች ይዘቶችን ለይቶ ለማውጣት የተሻለ አማራጭ መልቲ ሞዳል ኤአይ ሞዴል ነው። በአሁኑ ወቅት በቢሊዮን የሚቆጠሩ ተጠቃሚዎች ያሏቸው ፌስቡክ፣ ዩቲዩብ እና ቲክቶክ የጥላቻ ንግግሮችና ሐሰተኛ መረጃዎችን ከማሰራጨታቸው በፊት ለመቆጣጠር እነዚህ ሞዴሎች ይጠቀማሉ። በተለይ ሜታ ኩባንያ ፊውሾት ለርነር የተባለውን መልቲ ሞዳል ስርዓት ከመተግበሪያው ጋር አቀናጅቶ ይጠቀማል። ይህ ስርዓት ከ100 በላይ በሆነ ቋንቋዎች የሚተላለፍ መረጃዎችን ይዘት መቆጣጠር የሚችል በመሆኑ ሊፈጠር የሚችለውን ግጭት በማስቀረት ኤአይ አንዱ መፍትሄ እንዲሆን አስችሏል። እነዚህ ዘመናዊ ሞዴሎች ከቁጥጥር ተግባራት ባሻገር ራስ ገዝ መኪኖች፣ በኤአይ የታገዙ የሕክምና መሳሪያዎችና በላቁ የፊት መለያ ስርዓቶች ላይ ለተለያዩ የሰው ልጅ አገልግሎቶች ወሳኝ ሚና እየተጫወቱ ይገኛሉ።